ዋትስአፕ ጋይስ ዊ ባክ ዊዝ አናዘር ቪዲዮ። በዛሬ ቪዲዮአችን ቤተልን እናያለን። የቤተል ቭሎግ ነው። አብራችሁን ቆዩ እስከ መጨረሻው ድረስ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በቀጥታ ወደ ቤተል። አሁን ያለሁት ከጀርባዬ እንደምትመለከቱት መንዲዳ አካባቢ ነው። ያው ቤተል እንግዲህ አሁን ጠዋት ነው እና አስፓልቶች በሙሉ እንዳለ ጋይስ ከመኪና መንገድነት ይልቅ ወደ እግር ኳስ ሜዳነት ተቀይረዋል ማለት ነው እንደምታዩቸው። አሁን እንግዲህ ያለሁት ቤተል ኢንተርናሽናል ኳስ ሜዳ በቁጥሩ አስፓልት መሀል ነው። ነገር ግን የሚያገለግለው ለኳስ መጫወቻነት ነው ማለት ነው። ስለዚህ አሁን ወደፊት ሄዳለሁ ማለት ነው። አሁን እንደውም ስመጣ ቪዲዮ እየቀረስኩ የሆነ ነገር ገጠመኝ። የገጠመኝን ነገር ቁጭ ብዬ ነው የምነግራችሁ፣ ቆይ መጨረሻ አካባቢ ማለት ነው። ስለዚህ ብቻ ፈርቻለሁ ምናምን ነገር። ያው ጀማሪም ስለሆንኩኝ ሰዎች እያፈጠጡብኝ ነው። ስለዚህ ማሸነፍ አለብኝ ጋይስ። ይሄን ነገር ብቻ በጣም ከባድ ነው ቪዲዮ መስራት መስመር ላይ ምናምን ነገር እና ቤተል በይዘው በጣም የምታምር ሰፈር ነች ማለት ነው። እንደምታዩት በጣም አሪፍ ሰፈር ነው። እንደውም አሁን ወደ ኋላ ነው ያለሁት እንጂ ወደፊት በጣም የሚያምር ቦታዎችን አሳያችኋለሁ ማለት ነው። አሁን ደግሞ ቤተል አካባቢ የሚገኙ ጸዴ ቤቶች ናቸው እነዚህ። ሉክ በጣም ያምራሉ እንደምትመለከቱት። ተመልከቱ ጋይስ፣ ቤተል ውስጥ ያበዱ ቤቶች ነው ያሉት፣ አስፓልት ዳር ማለት ነው። እነዚህ እና ጋይስ አሁን ይሄንን ነገር ካላሸነፍኩኝ ማለት ሰዎች ሳይሆኝ ማፈሬን ወደፊት ዩቲዩበር እንዴት ነው የምሆነው? እስኪ ንገሩኝ እስኪና። ስለዚህ አሁን እዚህ አካባቢ ውሃ ስላለ ይሄ ነገር እየተጸዳ ነው። ጸጥ ብሏል። ባይዘው አሁን ብዙም ሰው የለም። አሁን የሚያስፈራ አይደለም ብዙ ለመቅረጽ ማለት ነው። እና ብቻ በጣም የሚገርም ሰፈር ነው ቤተል። በጣም ይመቸኛል። በተለይ ወደ ውስጥ ገባ ብዬ ባሳያችሁ አሪፍ ቦታዎች ስፓቶች አሉ ማለት ነው። አሁን ያለሁት ቤተል ቢጫ ፎቅ አካባቢ ነው እንደምትመለከቱት። ይሄ እንግዲህ ቤተል ሴንተር ምናምን የሚባለው ሰፈር ነው ማለት ነው ጋይስ። እና ጋይስ አሁን የተረዳሁት እኔ ላይ ጀማሪ ስለሆንኩም ሊሆን ይችላል አይዶል ነው፣ ግን በጣም ኮንፊደንስ ያጥረኛል በጣም ማለት ነው። እና በጣም እፈራለሁ። ብቻ እንግዲህ ቭሎግ ውጭ ላይ መስራት ከጀመርኩኝ ገና 2 ቀን ምናምን ነው። እስካሁን ገና ብዙ ቀን አይደለም ማለት ነው። 2 ቀን ይሄኛው 3ኛ ቪዲዮ ይመስለኛል ውጭ ላይ ሜክሲኮ የሰሩት ቪዲዮ አለ። ከዛ ደግሞ ወደ አየር ጤና ምናምን ነገር እና ይሄ 3ኛ ቪዲዮ ነው። ከዚህ በኋላ እቀጥልበታለሁ። ቢኮዝ በጣም ብዙ 100 ቪዲዮዎችን መልቀቅ አለብኝ ብዬ አስባለሁ። እና ያው ኮንሲስተንሲ ሲሆን ነው እኔም ቪው የማገኘው ማለት ነው። አሁን የምለቃቸው ቪዲዮዎች ምንም እይታ የለውም። እንደውም ትናንት የለቀኩት ቪዲዮ እስካሁን ድረስ 50 ምናምን ሰው ብቻ ነው ያየው ማለት ነው። አይ ዶንት ኖ ታምኔል ስሰራ ራሱ በጣም አሪፍ ታምኔል አይደለም መሰለኝ። እሺ ጋይስ፣ ለማንኛውም አሁን ያለሁት ቤተል ሴንተር ቤተል አደባባይ ጋር ነው ማለት ነው። ላሳያችሁ። ይሄ ቤተል መስጊድ ነው እንደምትመለከቱት። ስለዚህ አሁን እዚያ መሀል ላይ ነው ማለት ነው ያለሁት ቤተል መሀል ላይ። መኪና እንዳይገጨኝ ደግሞ ወደ ዳር ልሆንና ላውራችሁ። ያው ብዙ ሰዎች እያዩ ነው ቪዲዮ ስቀርጽ ምናምን ነገር። ሰው ለምን እፈራለሁ? እንዲህ ቪዲዮ መስራት አይደለ ሰራይ። ስለዚህ መፍራት የለብኝም። ይሄ ደግሞ ከቤተል አደባባይ ማለት ነው እንደምትመለከቱት። ይሄኛው ወደ መንዲዳ ነው የሚወስድ፣ ይሄኛው ደግሞ ወደ አየር ጤና፣ ከዛ ይሄ ወደ ዓለም ባንክ ማለት ነው የሚወስድ መንገድ ነው።
ጋይስ መጨረሻ ላይ ነግራችኋለሁ ያልኩትን ነገር ልንገራችሁ ማለት ነው። መጨረሻ ላይ የምነግራችሁ ነገር ምን መሰላችሁ? ቪዲዮ እየቀረጽኩኝ የሆኑ ሰዎች ና ምናምን ነገር አሉ ማለት ነው። ከዛ በጣም ፈርቼ ነበረ ሳይድ ሲቪል ፖሊሶች ነው ምናምን አሉኝና ከዛ ምንድነው የምትሰራው ምናምን ነገር አሉኝ። ዩቲዩበር ነኝ አልኳቸው። ከዛ በኋላ ስልኬን ከፍቼ ሰጧቸው ምናምን ነገር ቼክ አደረጉት። ደግሞ በአጋጣሚ መታወቂያ አልያዝኩም ነበር። እሱ ነበረ ጉዳዩን ያከረረብኝ ማለት ነው። ለምን መታወቂያ ሳትይዝ አትወጣም ምናምን ብለው ጓሉብኝ። ኤኒዌይስ መጥቻለሁ ማለት ነው እዚህ እና ቪዲዮ ስትሰሩ እንደዚህ አይነት ነገሮች በጣም ያጋጥሟችኋል ማለት ነው። አሁን ደግሞ ወደ ዓለም ባንክ እየሄድኩ ነው ማለት ነው። ስለዚህ ቤተልን ልጨርሰው ነው ማለት ነው። በጣም ስልኬ ሸክ ያደርጋል ጋይስ ስንቀሳቀስ ምናምን። ምክንያቱም ስልኬ በስልክ በተለይ በጣም ያስቸግራል ብሎግ ለመስራት ማለት ነው። እንደዚህ ስትራመዱ በጣም ነው የሚንቀጠቀጠው ምናምን ነገር። ሶ እንግዲህ ወደፊት ለዲጃይ ካሜራ ያብቃን ብለን እንመኛለን።